ግዕዝን በተመለከተ የተናገሩት ጨርሰውታል ወይዘሮ ትበይ። ግዕዙን ዓለም ተጠቅሞበታል። ዓለም በተግባር ቅድም ያሉትን ስለ መድኃኒት ቅመማው ስለ ምናምኑ ቅድም የተናገሩትን ያልናገረው እስከ ዩኒቨርሲቲም ድረስ ከፍተው የእውቀት ስም እየሰጡ ብዙዎችን መርቀውበታል። የኛ ሊቃውንት መምህር ከመባል አላለፉ። የኛ ሊቃውንት እነሱ ግን በግዕዙ ዶክተር፣ ፕሮፌሰር ወዘተርፈ እያሉ እየተጠሩበት ነው። ለዚያውም ብዙ ብንናገር ብዙ መናገር ይቻላል። እንደተከደነ ይብሰል። ለምንድን ነው ዓለም ግዕዝን ከፍ አድርጎ የተጠቀመበት? ያውም ሰለጠኑ የሚባሉ ዓለማት በውስጡ የያዘው ምስጢር የረቀቀ ስለሆነ ነው። ደካሞች እንደሚሉት አይደለም። አላዋቂዎች እንደሚሉት አይደለም። በሞት ወጥመድ ጥላ ስር የሚመላለሱ ሰዎች እንደሚያምኑት አይደለም። የጠቢብ ሰው ትምህርት የህይወት ምንጭ ነው። ከጠቢብ ሰው ያልተማሩ ብልህነት የጎደላቸው ሰዎች ብዙ ጊዜ ስም ከመስጠት ወደ ኋላ ይሉ። ግዕዝን ብንመረምረው ሰዎች እንደሚያወሩት የአስማት አይደለም የግዕዝ ቋንቋ፣ የትብትብ አይደለም የግዕዝ ቋንቋ። ሀ ብሂል ሀለወቱ ለእግዚአብሔር ብሎ የእግዚአብሔርን ሀለወት የእግዚአብሔርን ህልውና የእግዚአብሔርን የዓለማት ፈጣሪነት የሚታየውንም የማይታየውንም የፈጠረ መሆኑን የሚያስረዳ ነው። ግዕዝን የግዕዙ ሊቃውንት ቅድም ታላቁ ሊቅ መዝገበ ጥበብ ተናግረውናል። በአማርኛ ነው የነገሩን። ለዚያው የእንግሊዝኛውን ቋንቋ የአረበኛውንም የሌላውንም ፈረንሳይኛውንም እንደው ሙቶ ተነስቶ የሚማር ትውልድ የራሱን ግዕዝ አልማርም አልቀበልም የሚለውን በልዩ ነገር አቅርበውልናል። ይህ አለመታደል ነው። በመሰረቱ ቋንቋ ወይዘሮ ትበይን ተናግረውታል። ቋንቋ ለአንድ ሃይማኖት ብቻ ሰተን የምንተወው አይደለም። በአረበኛ ቋንቋ እኮ ኦርቶዶክሳውያን እንጠቀማለን። በግዕዝ ቋንቋ ኦርቶዶክሳውያን እንጠቀማለን። የቋንቋ ድንበር የለውም። የቋንቋ የዚያ ነው የዚህ ነው የሚባል የለውም። እስካወቅ ነው ድረስ እኛ አረበኛ ብንማር ደስ ይለኛል። እግዚአብሔርን እናመሰግንበታለን፣ መጻሕፍትን እንዳስስበታለን፣ እንተረጉመበታለን። መግባቢያ ነው ቋንቋ በሌላ መልኩ። ቋንቋን ግን እንደዚህ አክፋፍቶ ስም መስጠት እንደው ችለነው እንለፍ ዝም ብለን ሁሉን ነገር ተናግረን አይሆንም። አንዳንድ ጊዜ በዚህ በቀኝ ሰምተነው ከሆነ በግራ አፍስሰን፣ በግራ ሰምተነው ከሆነ በቀኝ አፍስሰን መተው ጥሩ ነው። ግን መተው ሲባል ንግግሩን ትተን በስራ ግን እየገለጥ ስራውን አይደለም የምንተው። ሰዎች በጮሁ ቁጥር ወደ ኋላ አይደለም የምንመለሰው። እንደውም ቅድስት ቤተክርስቲያን በበለጠ ተግታ ነቅታ ምንም ሳይኖር አይደል በቤቷ ጠብቃ የኖረች። ዛሬ የጠፉ ቋንቋዎች በሚፈለጉበት ወደ ነበሩበት ለመመለስ ዓለም በሚጥርበት ያለ ቋንቋ ለሀገር ለወገን ለኢትዮጵያ አይደለም ከኢትዮጵያ ውጭ ብዙ ዓለማትን ጥቅም እንዲያገኙበት እድገት እንዲያገኙበት የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስም ማጥፋት በምንም መልኩ ደግሞ በህፃናት አድረው የሚናገሩት ነው በጣም የሚያሳዝነው። ተናጋሪዎቹ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድቅ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው በልዩ ልዩ ነገር
ብዙና ብዙ ሲሉ ሰምተናል። እግዚአብሔር ይማራቸው እንላለን። ማስተዋሉን ይስጣቸው ነው የምንለው። እኛ ግን ዕውቀት እስከሆነ ድረስ ዕውቀትን እንማራለን። ማንኛውንም አይደለም የራሳችንን የባይድ እንዴ ኢትዮጵያ እኮ ዛሬ እንግሊዘኛ ቋንቋ ተናጋሪው የበዛባት በቅኝ ግዛት ተገዝታ አይደለም። ነፃነቷን ጠብቃ የቋንቋን አስፈላጊነት አውቃ ነው ቋንቋውን የምትናገር። እንደሌሎቹ ቋንቋዋን፣ ባህሏን፣ ሃይማኖቷን አታ በተጽዕኖ በግዳጅ የተሸከመችው ቋንቋ የላትም። በብዙ የሚቆጠሩ ቋንቋዎች የራሷ አሏት። ከዚያ በተረፈ ደግሞ የዓለምን ቋንቋ ዓለም አንድ መንደር እስከሆነች ድረስ በአንድ ክብ ጠረጴዛ መሰባሰብ እስከጀመረች ድረስ እኔም ቋንቋውን ማወቅ አለብኝ በማለት ልጆቿ ትልቁም ትንሹም ለማወቅ ጥረት እያደረጉ ያወቁም እያወቁ በዓለም ውስጥ እየተግባቡ የትኛውም ዓለም ሄደው እንግዳ ሳይሆኑ ተግባብተው የመኖር የማንበብ የመጻፍ የመተርጎም የማወቅ እድላቸውን አስፍታ የያዘች ኢትዮጵያ ሀገራችን ናት። ምክንያቱም ጠባብ አስተሳሰብ እንዲኖራቸው ለልጆቿ አታስተምርም። ስለዚህ ጠባብ አስተሳሰብን ማስወገድ፣ ሁሉንም ግን ለኛ የሚሆነውን ደግሞ መውሰድ። ስለተማርነው የተማርነውን ሁሉ እናደርጋለን ማለት አይደለም። ሰው የሚማረውን ሁሉ ቢያደርገው ኑሮ እስካሁን ዘመናዊ ትምህርት ከተፈጠረበት ጀምሮ ያሉ ልጆቻችን ዘመናዊ ትምህርት እስከ ከፍተኛው ደረጃ የተማሩት ሁሉም ከዝንጀሮ ተፈጠርን እያሉ ይኖሩ ነበር አይደል? አንድ ሞኝ ከዝንጀሮ ነው አለ፣ ዝንጀሮ ነን ቀስ በቀስ አደግን አለ። ያንን አንግበው በኖሩ ነበር። እኛ ከአዳምና ከሔዋን የተፈጠርን ነን፣ ተረት ተረትህን ተወው፣ ሌላውም ሙያውን የሚጠቅመውን አስተምረን ብለው ልዩና ልዩ አማኞች ተፈጥረው ስለ ቅድስት ቤተክርስቲያናቸው ጠዋትም ማታም የሚናገሩ የሚመሰክሩ እግዚአብሔርን የሚያመሰግኑ የሚያስመሰግኑ አይናማ ታላላቅ በዘመናዊውም በመንፈሳዊውም ያሉት ልጆቻችን ሰዎች ያስተማሯቸውን ሁሉ ተሸክመው አይደለም። በትምህርት ብዙና ብዙ አላስፈላጊ ነገሮች ሊደረደሩ ይችላል። የማጣራት የተማሪው ጉዳይ ነው። ትምህርቱን መማር የሚጠቅመውንና የማይጠቅመውን መለየት፣ የሚጠቅመውን ለተግባር ራስን ማዘጋጀት፣ የማይጠቅመውን ደግሞ ልክ ቅድም እንዳልነው እንክርዳዱን ከስንዴው ስንዴውን ከእንክርዳዱ እንደ መልካም እመቤት አበጥራ አንጠርጥራ ግርዱን ከገለባው እንደ ገበሬው ለይቶ እስከ ዱቄቱ ድረስ ተነፍቶ ምን ተብሎ ዝም ብሎ ሊጥ አይሆንም፣ አይቦካም፣ ይነፋል፣ በደንብ አድርጎ ይዘጋጃል። ከዚያም ይቀረራል። ሊጡ እንኳን አይደል እንዴ ዝም ብሎ እንደተቦካ ተበጥብጦ አይጋገርም። እንደዚያ እያበጠሩ እያንጓለሉ እያስተካከሉ መጠቀም የእያንዳንዱ ድርሻ ነው። እምነቴን ተቀበል ማለት አይደለም። ስለዚህ ይህንን በደንብ አድርገን ልንጠቀምበት ይገባል። ሰዎች በጮሁ ቁጥር እኛ ቸል እንዳንል። ሰዎች ጮኸው እኛን ዝም ብለው ለፍላፊ ብቻ ተናጋሪ ብቻ ሊያደርጉን ይሞክራሉ። አሁን ከመናገሩም ወደ ስራችን እንዲናገር የምናደርግበት መንገድ መሄድ አለብን። ስራችን ምስክር እንዲሆን፣ ዓላማችን ከግቡ እንዲመታ፣ ቤተክርስቲያን በሃይማኖቷ ከምን ነፃ ሆና በሃይማኖቷ ብቻ ስራዋን እንድትሰራ እንደ ሀገር ሀገራዊ ፍቅሯን ግዴታዋን እንድትወጣ ግድ ይለናል ማለት ነው። ይህን በዚህ አጭር መልእክት ነው ለማስተላለፍ ያሰብኩት። ሌላው ከባለቅኔዎች ወደ አንዱ ጎራ ልበል። መዝገበ ጥበብን ከልብ እናመሰግናለን። አረጋዊ አባታችን ናቸው። ዛሬም ወኔያቸው ብቻ ያስተምራል። ወኔያቸው ከውስጣቸው ፈንቅሎ የሚወጣው ነገር ብቻ ያስተምራል። ሌላው እንዳለ ሆኖ ስለዚህ እድሜና ጤና ይስጥዎት እላለሁ። እድሜና ጤና ይስጥዎት። ቅድስት ቤተክርስቲያን ደግሞ እንዲህ አይነቶቹን አባቶች ተንከባክበን ከሕክምናው እስከምኑ ተናበን፣ ሀገረ ስብከቱም ዝግጁ ነው፣ ጤንነታቸው ተጠብቆ ቀሪ ዘመናቸውን መልካም አርአያና ምሳሌ ሆነው እንዲኖሩ የደብሩም የሀገረ ስብከቱም ኃላፊነት አለበት ብዬ አምናለሁኝ እና እድሜ ጤና ይስጥዎት ነው የምለው። ሌላው ደግሞ አዲሱ መምህራችን ነው ያሉኝ። በዚሁ በቅርቡ ጊዜ ወደዚህ የመጡት ወጣት መምህር ናቸው። ከልብ እናመሰግናለን። አንድ ነገር ግን እንድል አስገደዱኝ። እኔን አስመልክቶ አንድ የወረወሩት ነገር አለ። ልክ ነኝ? ምስጋናውን አደራ ያለበት ቃል እና ይችን ፌስቡኳንና
ይቺ የዘመኗን ግራና ቀኝ ወዲያ ወዲህ የምትለዋን ብዙ አትጠቀሙ ሊቃውንት። እዩት ለእውቀት አትጠቀሙ ስል አታንቡት ማለት አይደለም። ግን እንክርዳዱን ከገለባ ለዩት፣ እውነትን ከሐሰት ለዩት። የተጻፈው ሁሉ እውነት ነው የምንል ከሆነ በጣም አደገኛ ነው እና አደራ እንዳትሄድ የሚል ቃል ስለሰማሁኝ ነው። እኔ ብቻ ከሰማሁ ተሳስቻለሁ። ሰምታችኋል? አልሰማችሁም እናንተ? አደራ